በህይወታችሁ እንደዚህ አይነት የፍቅር ወይም የጋብቻ ታሪክ ሰምታችሁ አታውቁም? ይህ ፊልም ታውቁታላችሁ? 50 First Dates በእውነተኛ ታሪክ የተመሰረተ ነው። በ1985 ቫይቭ ዌሪንግ የሚባል አንድ ሚውዚሽን ነበረ እና በጣም the worst ከሚባል መርሳት በሽታ ወይም አምኒዥያ ነበር የያዘው እና ይህ ሰውዬ የሚያስታውሰው ለ30 ሰከንድ ብቻ የተፈጠረውን ነገር ነው። 30 ሰከንድ፣ ከዛ ውጪ ምንም የሚያስታውሰው ነገር የለም። ሁለት ብቻ የሚያስታውሳቸው ነገር ቢኖሩ ምንድነው? አንደኛው ሚስቱ፣ አንደኛው ደግሞ ፒያኖ መጫወት ነው። እና ሚስቱ ምን አለች? ለ20 ዓመትም ለ10 ዓመትም ለ10 ደቂቃም ባያየኝ እንደ አዲስ ነው በቃ የሚሆነው። ወጣ ስትገባ ተነስቶ ያቅፋታል። ደግማ ወጣ ስትገባ እንደ አዲስ ተነስቶ መጣሽ ምናምን ነገር እያለ ነው የሚያቅፋት። እና ፒያኖ መጫወት ትችላለህ ሲሉ ፒያኖ ኧረ እኔ አልችልም ጮች ያላውቅም ምናምን ይላል። ግን ተከፍቶለት ተጫወት ሲባል ይጫወታል ሰውየው። ስለዚህ አሁን ትልቅ ጥያቄ ያስነሳ፣ የሰው ልጅ የሚያፈቅረው በልቡ ነው ወይስ በአይምሮ? በአይምሮ ካላችሁ ለምንድን ነው ያ ሁሉን ነገር ረስቶ ሁለት የሚወደውን ነገር ብቻ አስታወሰው?